በመጣበት ዓመት ሰብሮታል። 1990 ሺረርና ኒኮል 34 ጎል አግብተው የቆመውን ሪከርድ 36 ጎል አድርሶ አልፎታል። 50 ጎል በፍጥነት በፕሪሚየር ሊግ ያስቆጠረው እሱ ነው። 50 ጎል ለማግባት 31 ጨዋታ ብቻ ፈለገ። በአንድ ቻምፒየንስ ሊግ ጨዋታ 5 ጎል በማስቆጠር ከሊዮ ሜሲ ጋር የሪከርዱ ባለቤት ነው። በአጠቃላይ በትንሽ ዕድሜና በትንሽ ጨዋታ በቻምፒየንስ ሊግ 40 ጎል የደረሰው ተጫዋችም ብራውት ሃላንድ ነው። ኤርሊንግ ብራውት ሃላንድ ወደ ሲቲ ከመጣ በኋላ በገጠማቸው 22 የተለያዩ የፕሪሚየር ሊግ ቡድኖች ላይ ቢያንስ 1 ጎል በሁሉም ላይ አስቆጥሯል። 23ኛው ተጋጣሚ ኢፕስዊች ታውን ላይ ደግሞ 10ኛ ሃትሪኩን ሰርቷል። ማንቸስተር ሲቲ በሱ መምጣት የጨዋታ የበላይነቱና ውበቱ ተጎድቷል እያሉ ለሚተቹት ሃላንድ በጎሎቹ ብቻ መልስ እየሰጠ ቀጥሏል። አልቆም ያለው የሲቲ ጎል ማሽን ኤርሊንግ ብራውት ሃላንድ ታሪኩን እንደሚከተለው ኖርዌይ ሮቦት ፈጣኑ አደገኛው አጥቂ ኤርሊንግ ብራውት ሮቦት ፈጣን አደገኛው ተወለደ። አባቱ አልፍ ኤንግ ሃላንድ ለሊድስ ለሲቲና ለተለያዩ ክለቦች የተጫወተ ግን በ30 ዓመቱ በጉዳት ምክንያት እግር ኳስን ያቆመ ነው። እግር ኳስን ሲያቆም ወደ ኖርዌይ ሃላንድን ይዞ ተመለሰ። ልጁ ኤርሊንግ ሃላንድ ግን አባቱ ወደ ቶው ስፖርት እንዲገባ ማበረታቻና ድጋፍ ያደርግ ነበር። ገና ከህፃነቱ ጀምሮ የተመለከቱት ከእድሜው በላይ ጥንካሬ ያለው ታታሪና ትልቅ ቦታ የሚደርስ ተጫዋች ነው ብለው ሃላንድን ይገልጹትም ነበር። በታዳጊዎች የተለያዩ እርከኖች ችሎታውን ካዳበረ በኋላ ኖርዌይ ብራይን የተጠባባቂና ዋና ቡድኖች ተጫወተ። 2017 የአውሮፓውያን አቆጣጠር ለ2 ሲዝኖች ወይም ዓመታት ለሞንድ ክለብ በተጠባባቂነት ተሰለፈ። 2 ዓመታትን ብቻ ቆይቶ በ2019 የኦስትሪያው ክለብ ሬድ ቡል ሳልዝቡርግ አስፈረመው። ያኔ የሃላንድ ታዋቂነት ተጽዕኖ ፈጣሪነት ቀስ በቀስ በአውሮፓ መሰማት ጀመረ። 2 የሊግ ሻምፒዮናትን ከሳልዝቡርግ ጋር ካሳካ በኋላ ወጣቱ ሃላንድ በጀርመኑ ኃያል ክለብ ቦሩሲያ ዶርትመንድ እጅ ገባ። ጫማ ሰርቷል። ቻምፒየንስ ሊግን በሚያስቆጭ ሁኔታ ደጋግሞ ያጣው ጋርዲዮላና ማንቸስተር ሲቲ በክረምት 2002 ላይ በ60 ሚሊዮን ዶላር ዋጋ ወደ ኢቲሃድ አመጡት። እነሆ ከመጣበት ቀን ጀምሮ ሪከርዶችን እየሰባበረ የኢቲሃዱ ክለብ ምልክት የእግር ኳስ ደግሞ መነጋገሪያ ሆኗል። እጅግ በፍጥነት ወደ እግር ኳስ ከፍታ የመጣው የወቅቱ እግር ኳስ አነጋጋሪ ተጫዋች እሱ ነው። በጣም አስደናቂ ፍጥነትና ጥንካሬ፣ ጎልን የማስቆጠር ብቃት፣ ከእድሜው ጋር ተቃራኒ የሆነ ብስለት የታደለ ኮከብ ነው። የጎል ማስቆጠሩ ፍጥነት የሚቀዘቅዝ አይመስልም። ተፈጥሯዊ ጨራሽ ነው። ከሁሉም ርቀት፣ ከሁሉም አቅጣጫ በጭንቅላት በእግር እንደፈለገ ጎል ያገባል። ሐሰተኛ 9 ቁጥሮች በዘመናዊ እግር ኳስ ላይ የማጥቃትን ቦታ እየሸፈኑ በመጡበት ጊዜ የተከሰተ የቀረሽ የማይባል እውነተኛ 9 ቁጥር ነው። ኤርሊንግ ብራውት ሃላንድ በመጀመሪያ 3 የቻምፒየንስ ሊግ ጨዋታ ተሳትፎ ብቻ 6 ጎል በማሳረፍ ባለ ሪካርድ ነው። በቻምፒየንስ ሊግ 20 ጎል በትንሽ ዕድሜ በማስቆጠር እሱ ቀዳሚ ነው። በሊጋው ላይ የመጀመሪያ 50 ጨዋታ ተጫውተው ብዙ ጎሎችን ያስቆጠሩ ተጫዋቾችን ዝርዝር ከፊት የሚመራው ሃላንድ ነው። እግር ኳስ ለብዙ ዘመን ተጫውተው ደማቅ ሳሙኤል ኤቶ'o፣ ፈርናንዶ ቶሬስ፣ ቴሪ ሄንሪ፣ ድሮግባ በላይ የሰራቸው ሃትሪኮች ይበልጣሉ። የእነሱን ያን ዘመን ሲጫወት እንደሚደርስ መገመት ከባድ ነው። ወደ እንግሊዝ ፕሪሚየር ሊግ ከመምጣቱ በፊት የእግር ኳስ አስተያየት ሰጪዎች የጀርመን ሊግ ተጫዋች ነው፣ በጣም የሰውነት ግዝፈት የሚተማመን ተጫዋች ብቻ ነው፣ ፍጥነትን፣ ቴክኒክን አናንቀኪን የሚሆን የእንግሊዝ ፕሪሚየር ሊግን መቋቋም አይችልም ብለው ግምት አስቀመጡበት። ፕሪሚየር ሊግ እንደፈለገ ሃትሪክ የሚያስቆጥርበት፣ በተሰለፈ ቁጥር ጎል የሚያስቆጥርበት፣ በመሪ ተዋናይነት የሚተውንበት ቲያትር አድርገው የሲቲን የምንጊዜም ኮከብ ጎል አስቆጣሪ ሰርጂዮ አጉዌሮን በአንድ ሲዝን ብዙ ጎል የማስቆጠር ሪከርድ ለመስበር ሲዝኑን ማጠናቀቅ እንኳ አላስፈለገውም። በአንድ የቻምፒየንስ ሊግ ጨዋታ ላይ 5 ጎል በማስቆጠር የሲቲዝንስ የመጀመሪያው ተጫዋች ለመሆን በክለቡ ብዙ ዓመታት ማስቆጠርም አላስፈለገውም። እጅግ ጨራሽ፣ ሪከርድ ሰባሪ፣ አስፈሪ፣ ለተጋጣሚዎች አሸባሪ አጥቂ ሆኖ የሲቲን አሸናፊነት በሁሉም ውድድር ማስቀጠሉ ተሳካለት። የእግር ኳስ ቤተሰቦች ኖርዌያዊ ሮቦት እያሉ ይገልጹታል። በአንድ ሲዝን በሁሉም ውድድር ብዙ ጎል የማስቆጠርን ሪከርድ ከመሐመድ ሳላህና ሩድ ቫን ኒስተልሮይ ስም ተረክቧል።
በመጣበት ዓመት የፕሪሚየር ሊጉን የወርቅ ጫማ ሽልማት ለማንሳት ተከታዮቹ በብዙ ርቀት መርቶ አረጋግጧል። በመጣበት 8 ወራት ብቻ በሊጉ ያስቆጠራቸው ጎሎች ብዙ የምናደንቃቸው ተጫዋቾች ተደምረው ካገቧቸው ጎሎች ቁጥር በላይ ነው። በጎል ማስቆጠር ሪከርድ ፕሪሚየር ሊጉ ላይ ስማቸውን ደጋግመው ካስመሰከሩት ደግሞ በፍጥነት በቁጥር በልጦ የቀማ ነው። ሉዊስ ሱዋሬዝ፣ ክርስቲያኖ ሮናልዶ፣ ቴሪ ኦንሪ፣ ኬቨን ፊሊፕስ፣ ሮቨን ቫን ፐርሲ፣ ዲዲየር ድሮግባ፣ ሌስ ፈርዲናንድ፣ ጂሚ ቫርዲ፣ ሮሜሉ ሉካኩ፣ ሩድ ቫን ኒስተልሮይ፣ ሳዲዮ ማኒ፣ ኢያን ራይት፣ ፈርናንዶ ቶሬስ፣ ማይክል ኦዌን፣ ድዋይት ዮርክ፣ ፍራንክ ላምፓርድ እና ሌሎች ምርጥና ብዙ ጎል ያስቆጠሩበትን ሲዝን ሁሉ ቀላል ፈተና ያደረገ ጎል አስቆጣሪ ነው። በ2020-21 የውድድር ዓመት የአውሮፓ ቻምፒየንስ ሊግ የዓመቱ ኮከብ ጎል አስቆጣሪ ሃላንድ ነው። 2020 ላይ የጎልደን ቦይ ሽልማትን አሸንፏል። በ2021 የጀርመን ቡንደስሊጋ የዓመቱ ምርጥ ተጫዋች ተብሏል። በ2021 እና በ2022 የፊፋ ምርጥ 11 ቡድን ውስጥ ተካቷል። ፕሪሚየር ሊጉ ታሪክ 3 ተከታታይ ጨዋታዎች ላይ ሃትሪክ በመስራት የመጀመሪያ ተጫዋች የመሆንን ሪከርድ ጨምሮ ብዙ ያልተጠቀሱ የቁጥር ሪከርዶችን በስሙ እያስጻፈ ቀጥሏል። እግር ኳስ ተጫዋች አባቱ አልፍ ሃላንድ እና ከሄፕታትሎን ተወዳዳሪ እናቱ ማርቲያ ብራውት የተገኘው ሃላንድ በ2017 ከኖርዌይ ጋዜጣ አፍተር ፖስተን ጋር ባደረገው ቃለ ምልልስ ትልቁ ህልሜ ከሊድስ ዩናይትድ ጋር ፕሪሚየር ሊግን ማንሳት ነው ብሎ ተናግሮ ነበር። የዝላታን ኢብራሂሞቪች እና ክርስቲያኖ ሮናልዶ አድናቂ ሲሆን ለሮቨን ቫን ፐርሲ፣ ጂሚ ቫርዲ እና ሰርጂዮ አጉዌሮ ክብር አለው። ጥያቄው የሃላንድ የተሳካ ጎል አስቆጣሪነት በየትኛው ቁጥር ይቆማል ነው። በየትኛው የተከላካይ መስመርስ ይሄ ሰዋዊ የማይመስል ጥንካሬ ይገታል የሚለው ነው። ሮያል ሮቦት ኤርሊንግ ብራውት ሃላንድ መጥቀስ የሚያንገዳግዱ ሪካርዶችን ሰባብሮ የዘመናችን እግር ኳስ ቀዳሚ አጥቂ ተብሎ እየተወደሰ የሚገኘው ሃላንድ እስከ የትኛው ቁጥር ጎሎችን ያስቆጥር ይሆን?